የዚህ ትንሽ ልጅ ሞግዚት ዱርዬ ነገር ነች። ነገር ግን በአስደሳች መልኩ አይደለም። ሲጀምር በኮል ጆንሰን እንጀምራለን። ሐኪም ቤት ውስጥ መርፌ ለመወጋት ልክ እንደ ሕፃን ልጅ ፈርቷል። ሆነም ቀረ ከዛ በኋላ ደግሞ ከአንዲት እኩያው ልጅ ጋር ይታያል። እንዳለመታደል ፍቅረኛው አይደለችም። ይልቁኑ ዝም ብላ የትምህርት ቤት ጓደኛው ነች። ሜላኒም ትባላለች። አባቷም ይዟት ከመሄዱ በፊት ለትንሽ ጊዜ ያወራሉ። በሌላ በኩል ኮል በትምህርት ቤት ውስጥ አይከበርም። ሁሉም ሰው ልክ እንደ ጅል ነው የሚያዩት። ጉልበተኞቹ ቡድንም እሱ ጋር ይመጡና ያስጨንቁታል። ወዲያውኑም ይገፈትሩታል። ነገር ግን ቢ የተባለች አንዲት ሴት በድንገት ወደ ቦታው ትመጣና የገፈተረውን ልጅ በጆሮ የሆነ ነገር ትነግረዋለች። ከዚያም ጉልበተኛው ልጅ ያንን ሰምቶ አለቀሰ። ትቷቸውም ሄደ። ምን እንዳለችው ማወቅ ባንችልም ወደ ኮል ትመለስና ግን በመኪናዋ ይዛው ትሄዳለች። በአሁኑ ጊዜ ቢ የኮል ሞግዚት ነች። ልክ እዛ እንዳለም ሌላ ወንድ ኮልን በትንሹ ቢሆን ቢዩን ይወዳታል። እሷም ለገንዘብ ብላ ከሱ ጋር እንደማታሳልፍ ታስመስላለች። በቀጣይ ኮል ወደ ቤቱ ይመለሳል። እናቱም በከፊል ሸረሪት ተሸፍና ከምድር ቤቱ ስትወጣ ያገኛታል። ኮልም በዛም መሃል እንደመጣ እሱን እንደ ሕፃን እንደምታስብ ይጠይቃታል። እሷም አሁን ሕፃን ብትሆንም ትጠነክርና በቀጣይ ደግሞ ታረጃለህ ትለዋለች። በኋላ ላይ ኮል ከአባቱ ጋር እንዴት መንዳት እንዳለበት ሊያስተምረው ይገናኛሉ። ቢሆንም ኮል ግን በጣም ስለፈራ ልምምዱን ለሚቀጥለው ሳምንት ያሳልፉታል። ሲታይ ወላጆቹ ልክ እንደ ልጅ የሚያዩት አይመስልም። ይልቁኑ ሲበዛ በጣም ነው የሚጠነቀቁለት። አስቡት፣ በ12 ዓመቱ የግል ሞግዚት አለው። እንደ እውነቱ የሚያሳፍር ነገር አይደለም፣ ግን የቤተሰብ ቁጥርን ይጨምራል። በቀጣይ በትምህርት ቤት አውቶቢስ ላይ ሜላኒ ከኮል ጋር ስለ ቢ ያወራሉ። ኮልም ቢን ከሆነ ሞኝ ልጅ ጋር ይመለከታትና ልቡ ይሰበራል። በኋላ ላይ ወላጆቹ ቅዳሜና እሁድን አንድ እቅድ ስላላቸው እሱን ለማሳለፍ ከቤት ለመውጣት ይዘጋጃሉ። ርቀውም ስለሚሄዱ ይህ ማለት ደግሞ ቤት ውስጥ የሚቀሩት ኮልና ቢ ብቻ ናቸው። ወላጆቹ ከሄዱ በኋላ ልጆቹ የምሽት ድግስ ያደርጋሉ። ያለመጠጥ ድግስ ባይባልም ነገር ግን አንድ ላይ ይደንሳሉ። ከዚያም ገንዳ ውስጥም ይገባሉ። ይሄ ልጅ ህይወቱን ጊዜ እያሳለፈ ነው። በኋላ ላይ ኔትፍሊክስም ካዩ በኋላ ኮል ወላጆቹ እንደሚፋቱ እንደምታምን ይጠይቃታል። እሷም ወዲያውኑ ያንን ወሬ በመቀየር ወደ ሜላኒ ትሄዳለች። እንደ ሴት ጓደኛህም አድርገህ እጅ ውስጥ ማስገባት አለበት ትለዋለች። ስለ ፍቺውም ስትጨምርለት ደግሞ እንዳይጨነቅና አባቱ ታማኝ እንኳን ባይሆን እናቱ እንዳለችለት ትነግረዋለች። ከዚህ በኋላ ኮል ብዙ ጊዜ ከሷ ጋር ማሳለፍን ይፈልጋል። ስለዚህ ትንሽ መጠጥን ትሰጠዋለች። ኮልም እንደ ዱርዬ አክት ማድረግ ይጀምራል። ነገር ግን ከዚህ በፊት ጠጥቶ እንኳን አያውቅም። ስለዚህ መጠጡን ካለው አትክልት ስር ያፈሰዋል። ለማንኛውም እሷም ልክ እንደሱ መጠጡን ትጠጣለች። እሱም በቀጣይ አልጋው ላይ ከሄደ በኋላ ከሜላኒ ጋር በስልክ ያወራል። ቢም ከሱ ጋር ታደር እንደሆነ ይነጋገራሉ። ነገር ግን እርግጥ ነው ከሱ ጋር አይደለም። ቢም ከመሄዷ በፊት እሱን ለማየት ወደ ክፍሉ ትገባለች። እሱም ሁሌ ራሱን ልክ እንደ እንግዳ ነገር አድርጎ ስለሚያስብ እሱን ስለቀረበች ያመሰግናታል። እሷ ግን እንግዳ ነገር እወዳለሁ ትለዋለች። ከሄደች በኋላ ሰዓታት እንደዚህ ያልፋሉ። ኮልም ድንገት ከእንቅልፉ ሲነቃ በቤት ውስጥ የብዙ ሰዎችን ድምጽ ይሰማል። ቤት ውስጥ ማን እንደገባ ለማጣራት ሾልኮ ቀስ በቀስ ይሄዳል። ሲገለጥም ብዙ ናቸው። ማክስ፣ አሊሰን፣ ጆን፣ ሶኒያ እና ሳሙኤል ነበሩ። ያኔ ከቢ ጋር ያየው ሞኙ ልጅ ማለት ነው። በጠርሙሱም ትሩዝ ኦር ዴር ይጫወታሉ። ጥንዶቹ ከተሳሳሙ በኋላ አሁን ደግሞ የሳሙኤል ተራ ነው። ነገር ግን ይፈራና እምቢ ይላል። ቢሆንም ቢ ግን ያላትን ቢላ አውጥታ ጭንቅላቱን ትወገዋለች። ያልተጠበቀ ነገርም ቢሆንም ግን ጓደኞቿን በዛ ፍቃደኛ የሆኑ ይመስላሉ። በዚህ መሃል ኮል የዲያብሎስ ስርዓቱን ተመለከተ። በዛም ስርዓት ፍርሃቱ በጣም እየተባባሰ ይመጣል። ቢሆንም ይህንን ካረጉ በኋላ ግን የሳሙኤል ደም ቻል በቃላቸው የምስኪን ሰው ደምም ያስፈልገናል ሲሉ ያወሩ። በዚህን ሰዓት ይህን የሰማው ኮልም ወደ መኝታ ክፍሉ እየሮጠ ይሄዳል። በፍጥነትም ወደ ፖሊስ ስልክ ይደውላል። ከደወለ በኋላ እነሱ እስኪመጡ ድረስ አንዳንድ መጥፎ ሀሳቦች ጭንቅላት ውስጥ ይገባሉ። አንዴ ቢላ ይደብቃል፣ አንዴ ደግሞ አልጋ ስርም ለመደበቅ ያስባል። ሙሉ ለሙሉ ግራ ይገባል። መጨረሻ ላይ ወደ ክፍሉ እየቀረቡ ስለነበረ አልጋው ላይ በመግባት እንደተኛ ያስመስላል። የሰይጣኑ ቡድኖችም ወደ ክፍል ውስጥ ይገባሉ። መርፊያቸውንም በመውጣት ከኮል ላይ ደሙን ለመውሰድ አስበዋል። ቢም ቀደም ሲል በመጠጥ ውስጥ መጀመሪያ ላይ አደንዛዥ ነገርን ጨምሬያለሁ ብላ ስላሰበች አሁንም ሙሉ ለሙሉ ተኝቷል ብላ ነው የምታስበው። ነገር ግን ያንን እንዳልተጠኛ እናውቃለን። ኮል እንደምንም ጸጥ ብሎም ቢሆን ይህንን ጊዜ ያልፋል። ከዚያም እነሱ ስራታቸውን ከጨረሱ በኋላ ከክፍሉ ውስጥ ይወጣሉ። በዛ ሰዓት ልጁ በፍጥነት ለመውጣት ጊዜው እንደሆነ በማመን አንሶላዎቹን እርስ በርስ ያያይዛል። ከፎቁ ላይም ተንጠልጥሎ በእነሱ ለመውረድ አስበዋል። ቢሆንም ቢ ግን ከኋላው ነበረች። ነገር ግን እሷንም ሳያያት ባለበት ፌንት ሰርቶ ይወድቃል። ሲነቃ እጁ ታስሯል። ሁሉም የቡድኑ አባላትም እሱ ላይ ያፈጠጡበት ነበረ። አሁን እሱን መጠየቅ ይጀመራል። ለምንም ጭማቂውን አልጠጣህም ብላ ጠይቀዋለች። ቢሆንም ልጁ ግን ታጣፊውን ቢላ እንደያዘው ነበረ። እሱም ምላሹን እየሰጣቸው ነገር ግን በቢላ የታሰረበትን ገመድ መፍታት ይጀምራል። ነገር ግን ከኋላው ባለው መስታወት እየታየ ነበረ። ሁሉም አውቀዋል። ኮልም ሳይጠይቁት ሳመን ስትገሉ አላየሁም ብሎ ይናገራል። እነሱም ይህንን በመስማት ደሙን የወሰዱት ለሳይንስ ፕሮጀክት መሆኑን ይነግሩታል። እሱም ያመናቸው ያስመስላል። ሶኒያም ልትፈታው ነው። ነገር ግን ፖሊሶች ድንገት መጡ። በዛን ሰዓት ማክስ ኮልን በእርግጫ ይመተዋል። እሱም ሲወድቅ ፖሊሶቹ በሩን ከፍተው ይገባሉ። ሽጉጣቸውንም ቡድኑ ላይ ያነጣጥራሉ። ማክስ የብረቱን ዱላ አንዱ ፖሊስ ላይ ወርውሮበት ገደለው። ሌላኛው ፖሊስ ደግሞ ግራ ተጋባ። ጥቁር ሰው ላይ ከተኮሰ ዘረኛ ስለሚባል ከፖሊስነቱ እንደሚባረር ያውቀዋል። ስለዚህ በመጨረሻ አሊሰን ላይ ተኩሳል። ቢሆንም ቢ ግን ግራ ከተጋባው ፖሊስ ጀርባ ስለነበረች በቢላዋ ቆርጣ ትገለዋለች። ኮል ይህንን ተመልክቶ በጣም ይጮሃል። ሌሎቹ ግን የተደሰቱ ይመስላሉ። በፖሊሱ ሬዲዮ ላይ ሁሉም ነገር ደህና መሆኑን አንዱ ፖሊስ ይጠይቃል። ማክስም የወደቀውን ሬዲዮ
አንስቶ ሁሉም ነገር ሰላም መሆኑን በመናገር ፖሊሶቹ ተመልሰው ወደዛ እንዳይመጡ ያደርጋል። በሌላ በኩል አሊሰን ስለተተኮሰባት በዛ መጮሃን ትጀምራለች። ኮልም ይህንን እድል ከዛ ለማምለጥ ይጠቀምበትና ይሮጣል። ጆሽም ልጁን ያሳድደዋል። ነገር ግን ኮል ጆሽን ይገፈትረውና ከፎቁ ላይ ወደ ታች ይጥለዋል። ጆሽም ያረፈው በስለታማው ዱላ ላይ ስለነበረ ይሞታል። አሁን ቀጣይ የማክስ ተራ ስለሆነ ኮልን ለማግኘት በሩ መደብደብ ይጀምራል። ኮልም በቻለው መጠን በሩን ይዘጋዋል። በአንሶላው ላይ በመሆን ለማምለጥ ተዘጋጅቷል። ማክስ ግን ይዘውና እየጎተተ ለመመለስ ይሞክራል። ቢሆንም አንሶላው ተበጥሶ ግን ኮል ባዶ መሬት ላይ ከላይ ይወድቃል። ቢሆንም ግን ያን ያህል ጉዳት ስላልደረሰበት ተነስቶ በልጅ እግሩ መሮጥ ይጀምራል። በቀጣይ ሸሽቶ ወደ ዕቃ ማስቀመጫው ክፍል ገባ። እዛም የሞተውም ሳሙኤልን ሬሳ ይመለከታል። ኮል በዚህ ጊዜ ድጋሚ ፖሊሶችን በመጥራት ከዛ ማምለጥ ይችላል። ነገር ግን እሱ ያንን በመተው መሳሪያዎችን በክፍሉ ውስጥ መፈለግ ይጀምራል። ምድር ቤት ውስጥም በመግባት ተደበቀ። በዛን ሰዓት ሶኒያ እሱን ፍለጋ ወደ ምድር ቤቱ ትመጣለች። ነገር ግን በልብሱ ውስጥ ተሸፍኖ እንደነበር አላወቀችም። ሶኒያ ካጣችው በኋላ ልትወጣ ደርሳ ነበረ። ነገር ግን ኮል ልብሱ ላይ ያለውን ሸረሪት ሲያራግፍ ሸረሪቷ ባይጥ መያዣው ወጥመድ ላይ ታርፋለች። ሶኒያም ይህንን ሰምታ ወደዛ ትዞራለች። ቢላም ይዛ ወደ ልጁ መጠጋት ትጀምራለች። ቢሆንም ልጁ ግን ያዘጋጀው ርችት ስለነበረ እሱን ይተኩሰዋል። ነገር ግን ስቷታል። ነገር ግን የሶኒያ እጆች በወጥመዳቸው በድጋሚ ይያዛሉ። ኮልም ከሷ ለማምለጥ የተወሰነ ጊዜን ያህል አግኝቷል። ነገር ግን ትቷት ዝም ብሎ ከማምለጥ ይልቅ በሩን እላዩ ላይ በመዝጋት እንዳትወጣ ይቆልፍባታል። ስፕሬኑን ፊቷ ላይ ረጫለሁኝ ብሎ እሳቱ ላይ ይረጫል። ይህም ፍንዳታ ይፈጥርና ገፍትሮ አርቆ ይጥለዋል። ይህም ማለት እሱ ቢተርፍም ሶኒያ ግሞታለች። ማክስ ግን በድንገት እዛ ሲደርስ ኮል እግሬ አውጪኝ ብሎ መሮጡን ይቀጥላል። ከዚህ በፊትም የነገረችውን ነገር በማስታወስ ማክስን የማይሆን ቦታ ላይ ይመተዋል። ነገር ግን ማክስ ያስመሰለው ላፍታ ጊዜ ብቻ ነበረ። ከሌሎቹ ወንዶችም የተለየ ፍጥረት ይመስላል። በዛን ሰዓት ማክስ የሚሰባበር የመስታወት ድምፅን ይሰማል። ድንጋይም እየወረወረው ያለው ጀርሚ ነበረ፣ ወይም ኮልን የሚደበድበው ልጅ ማለት ነው። ጠላቶች በጥሩ ጊዜ ሲደርሱል ማለት ይሄ ነው። ማክስ ሌላ ሰው ወደዛ ቦታ እንዳይመጣ ስለፈለገ ጀርሚን እንዲያናገረው ኮልን ይልከዋል። ኮልም ትንሽ ያናገረውና ይመተዋል። ቢሆንም ጥሩ ምት አልነበረም። ጀርሚም ይደግመዋል። ከዚያም ግን እንደምንም ከተኛበት ይነሳና ስለ አምልኮ ስርዓቱና ቤት ውስጥ እየተፈጠረ ስላለው ነገር ለጀርሚ ነግረዋል። ጀርሚም ለደቂቃዎች ያህል የሰማው ያስመስላል። ከዚያም ግን የያዘውን እንቁላል የኮል ጭንቅላት ላይ ያፈርጠዋል። ቀጣይ ማክስ እየተጫወቱ ያለውን ጨዋታ ለመጨረስ ወደ ኮል ይመጣል። ኮልም ሩጫውን ይቀጥላል። ወደ ዛፉም ለማምለጥ ይወጣል። ማክስ ግን ተከትሎታል። የክብር ሞትም እንዲሞት ለማድረግ ፊቱ ላይ ያለውን እንቁላል ያጠፋለታል። በዛን ሰዓት ቆመውበት የነበረው እንጨት ይሰበራል። ማክስም አንዱን ቅርንጫፍ ይይዛል። እጆቹ ግን እንቁላሉን ስለነኩ ያንሸራትቱታል። ኮል ግን ገመዱን ተጠቅሞ ቀስ በቀስ ይወርዳል። በሌላ በኩል አሁን ብቻዋን የቀረችው ቢ ሽጉጥ ይዛ እየጠበቀችው ነው። ኮልም ወደ ሴት ጓደኛው ሜለኒ ቤት እየሮጠ ይሄዳል። እሷም የሽጉጡን ድምጽ ስለሰማች ወደ ውስጥ እንዲገባ ፈቀደችለት። እሱም ሁኔታውን ይነግራታል። አባቷን ቤት ውስጥ ስለሌለ እሷም እንደሱ ብቸኛ ነች። አሁን ልጆቹ ተደብቀዋል። ቢም ወደ ቤት ውስጥ ትገባለች። የስልክ ጥሪም ከላይኛው ክፍል ትሰማና ወደ ላይ ትወጣለች። ቢሆንም እስክትወርድ ድረስ ግን ልጆቹ ወደ መጸዳጃ ቤት ውስጥ ይገባሉ። ሜለኒም ይህንን እድል ትጠቀማለች። ኮልም በዚህ ምሽት ፍቅሩን ያጣ ይመስላል። ስለዚህ ሜለኒን እንድትደበቅ በመናገር እሱ እንደሚጋፈጥ ይነግራታል። ከዚያም ኮል እንዳሰበው ማድረግ ይጀምራል። ከቤት ውስጥም በመውጣት የቢንም ስም በመጣራት የት እንዳለችና እንድትይዘው ይነግራታል። ነገር ግን ወደ ቤት ውስጥ ሲመለስ ቤት ውስጥ ማንም እንደሌለ አስተዋለ። ሁሉም ማስረጃዎችም ጠፍተዋል። አሊሰንም አሁንም እንደቀዘቀዘች ነው። በዛን ሰዓት ግን ኮል የሰይጣናዊ የድግምት መጽሐፉን አገኘው። ማንበብም ሲጀምር አሊሰን ከኋላው ብቅ ትላለች። ኮልም ይገፈትራታል። አሊሰንም ያንን በማየት ጾታዊ ትንኮሳ አታካሂድ ትለዋለች። በዚህ ሁላ ስነ ስርዓት ውስጥ የምትካፈለው ለጋዜጠኝነቷ መረጃ ለማግኘት እንደሆነ ትነግረዋለች። እሱም ይህንን ከሰማ በኋላ ለፖሊስ ደውለው ራሳቸውን ነፃ መውጣት እንደሚችሉ ይነግራታል። አሊሰን ግን ለዛ ፈቃደኛ አልሆነችም። ቢላውንም በመያዝ በኮል ላይ ልትጠቀመው አስባለች። በዛን ሰዓት ግን ትመታለች። የገደለቻትን ቢ ነበረች። ቢም ቀዝቀዝ በማለት አትጨነቅ ትለዋለች። መጽሐፉንም ወስደን አብረን ሌላ ቦታ ላይ መኖር እንችላለን ትለዋለች። ኮል ግን እሳት በመያዝ መጽሐፉን እንደሚያቃጥሉ ያስፈራራታል። እንደ እውነቱ ለዲያብሎስ መስዋዕት እያደረጉ ነው። ነገር ግን ቤት ውስጥ እየተካሄደውን ያለውን ነገር ለማጣራት ይጠይቃታል። እሷም አሁንም በቻለችው አቅም እሱን ለማሳመንና ይህን ሀሳቡን እንዲተው ለማድረግ ትሞክራለች። ኮል ግን ይህንን ሁሉ ነገር ባለመስማት መጽሐፉን አቃጥሎት እየሮጠ ከቤት ውስጥ ይወጣል። የእሷንም መኪና በመያዝ በፍጥነት አውጥቶ ይነዳውና ቤት ውስጥ ያጋጨዋል። እሷንም በቤት ውስጥ አብሮ ይገጫታል። በዛን ሰዓት ፖሊሶች ይመጣሉ። ሜለኒን ትሰማዋለች። ከጀርሚ ጋር የሚደበድቡትም ልጆች የእሱ ደጋፊ ሆኖ አረፉት። የኮልም ወላጆች ሲመጡ የጀርሚን ሳይክል ሳያውቁት ገጩት። አሪፍ አተላለቅ ነበረ። ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ እና ሰብስክራይብ እባካችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ።